ፍቅር ከሰራችሁ በኋላ የምታደርጋቸው ነገሮች ፓርት 1 ቺኳ ማለት ነው። አንደኛ ወራጅ አለ ገና በቃ እንደጨረሳችሁ ማለት ነው። ወደ ቤቷ ቦርሷን ብድግ ብድግ አድርጋ ላጥ የምትለዋ ናት። አንዱን ለመቶ ብር ራሱ ትታልልት ትችላለች እንደ ሻርክ። ሁለተኛው ወዘሬው ድገመኝ። እነዚህ በብዛት እንዲህ 30 ፕላስ ናቸው። አንዳንድ የወንድና ነገር የሚያገኙ ስለሆኑ አንዴ ከያዙ አለቀ። አንዴ ከገባ አንድ 6 7 8 ሳትደገም አትወጣም። እንዲህ እንደ ሸንኮራ አኝካ መጣ ነው የምትለቅ። ሶስተኛ ቀለበት መንገድ። እነዚህ ደግሞ ማለት ነው በቃ ልክ እንደጨረሰ እኔ እናንተ ግን ምንድነን ትላለች። ለሱ መልስ እያሰብ መች ነው ትዳር ምን እዛው ጥያቄ በጥያቄ ታረጋለች። ስለምትወልዱ ልጆች ምናምን እንዴ እናቱ ምንድነው እንጂ ገና እንተዋወቅ እንጠናና እንደጋገሙ ሰልሰው እንቀልሰው። አራተኛው ቁንጥንጤ እቺኛው አሮማት የሆነ የኮርኮርካት ነገር ይመስል ያው which is ኮርኮራታል ግን ዳይሬክት ላይ አይደለም። ብቻ እሷ በጣም እንትን ትላለች። የሆነ አንድ ጊዜ ስፔል ፓርቱን ከነካካው በኋላ እሷ አርፋ አትቀመጥም። ላይክ አንተ ጨርሰና ነገር እንድክም ብለህ ግረን ሰቅለስተኛ እሷ በቃ እዚህ እንዲዳረት መነካካት ነገር ትጀምራለች። እና በቃ እነዚህ በጣም ነርቭ ያደርጋሉ። ግን አንዳንዴ ፍቅራቸውን የሚገልጹት እንደዚህ በፊዚካል ታች ወይ ደግሞ ኮንታክት ስለሆነ ነው። እና ያው ፐርሰናሊ እንዳትወስዱት እና ቁንጥንጤ እንወዳቸዋለን። አምስተኛ እንቅልፌ። እንቺ ደግሞ ማለት ነው ገና እንደጨርሳችሁ ኢቭን ላጨርሱ ትችላላችሁ። ለጥ ነው የምትለው እዛ ላይ ማለት በቃ ኮራፏለች ነው የምልህ። አንተ አስበው ሰርተህም ደክሞህ ማለት ነው ከዛ እንቅልፍም ስነሳ አሪፍ ስራ ሰርታል ማለት ነው። ግን ከተኛች ለካ አንቺ በጣም ፖዚቲቭ ነህ። ፓርት 2 ይመስል ነበር። ፎሎ ማለት እንዳትረሱ። ሌትስ ጎ ፒስ አውት